ግስቴክን ለመግዛት የተቀመጠላችሁን ሊንክ ወይም ማስፈንጠሪያ ስትጫኑ እንደዚህ አይነት ገጽ ላይ ትደርሳላችሁ። ኢሜይላችሁን ታስገባላችሁ፣ የካርድ ኢንፎርሜሽናችሁን ታስገባላችሁ፣ ያላችሁበትን ሀገር አድራሻችሁን፣ ስማችሁን፣ ካርድ ሆልደር ኔም ይህን መረጃ አስገብታችሁ ፔይ የሚለውን ቁልፍ ትጫናላችሁ። ዋጋው እንዳላችሁበት ሀገር የታክስ ሕግ ትንሽ ከፍ ሊል ይችላል። እኛ በ3.99 የአሜሪካን ዶላር ነው የምንሸጠው። ከከፈላችሁ በኋላ እንዲህ አይነት መረጃ በኢሜይላችሁ ይመጣል። የፍቃድ ቁልፍ ላይሰንስ ኪ ታገኛላችሁ። ኮፒ አድርጋችሁ ትይዛላችሁ። የምታወርዱት ፋይል አለ፣ ዳውንሎድ የምታደርጉት ፋይል አለ። እሱን ዳውንሎድ ውስጥ ገብታችሁ የፈለጋችሁት ቦታ ኤክስትራክት አድርጉት። ስትጨርሱ እንደዚህ አይነት ፎልደር ታገኛላችሁ። ደብል ክሊክ አድርጉት። ከውስጡ ሌላ ፎልደር ግስቴኪንግ ታገኛላችሁ። አሁንም ክሊክ አድርጉት። ይህንን ኤክስኪዩቴብል ፋይል ታገኛላችሁ። ደብል ክሊክ አድርጉት። የመጠቀሚያ ፍቃድ ስምምነት አለ። አንቡት። አንባችሁ ስትጨርሱ የስ በሉት። ቅድም በኢሜይላችሁ የተላከላችሁን የፍቃድ ቁልፍ እንድታስገቡ ጠይቃችኋል። የፍቃድ ቁልፉን ፔስት አድርጉ። ኮፒ አድርጋችሁ ፔስት አድርጉት። ኦኬ። ፈቃድ ማንቃት ተሳክቷል። ላይሰንሱ አክቲቬትድ ሆኗል ማለት ነው። ኦኬ ስትሉት ከዚህ በኋላ መጠቀም ትችላላችሁ። እዘጋዋለሁ። ሌላ ጊዜ መጠቀም ሲያስፈልገኝ መጥቼ እዚህ ጋር ደብል ክሊክ አደርጋለሁ። ድጋሚ ላይሰንስ ኪ አይጠይቀኝም። አንዴ አክቲቬትድ ሆኗል። አንድ ላይሰንስ ኪ ግን ለአንድ ኮምፒውተር ብቻ ነው የሚያገለግለው። ወደ ሌላ ኮምፒውተር ይህን ፋይል ብትወስዱት እንደገና ላይሰንስ ኪ ይጠይቃችኋል። እዚሁ ኮምፒውተር ላይ ግን ድጋሚ አይጠይቃችሁም። መጫን አያስፈልገውም። ኢንስቶል መደረግ አያስፈልገውም። አፕሊኬሽኑ በፍላሽ ዲስክ መያዝ ትችላላችሁ፣ ግን ለጥንቃቄ እንዳይጠፋባችሁ ሲባል ዲሊት እንዳይሆንባችሁ ፐርማነንት የሆነ ኮምፒውተራችሁ ላይ አስቀምጡት። እናመሰግናለን።